ታዲያ አዲስን ያደመጣችሁ ነው ሸገር ላይ ነው የምንገኘው እስከ ሌሊት 7 ሰዓት ድረስ አለን እንግዲህ ቀደም ሲል በጣም ተወዳጅ ተዋናይ ነውና ድብደባ ደረሰበት ይያለን ነበር ምን አይነት ድብደባ ነው የደረሰበት መጀመሪያ እንግዲህ የኛ አይንና ጆሮች አድማጮቻችን ናቸው ደወል አድርገው ወረ ይሄ ተወዳጅ ተዋናያን መንገድ ላይ መጀመሪያ ከመኪና ጋር ተጋጨ ከዛ በኋላ በዛ ጭቅጭቅ ነበር ከዛ በኋላ እንደገና በተፈጠረ በተባለ ሌላ ግጭት ተደበደበ እስከ ሆስፒታል ድረስ ደረሰ አይነት ነገር አሉት ቆይ በቀን ነው በማታ ነው መጀመሪያ ይሄን ሁሉ እስኪ እናጣራ መጀመሪያ ማን ነው እንዴት ተደበደበ በማን ተደበደበ ደብዳቤ ለምን ተደበደበ እንዳለ አምስቱን ጥያቄዎችሽን አዘጋጂ ልደውልለት ደውልለት እንደምን አመሸከ እግዚአብሔር ይመስገን ብቻ ንብረት ገላው ባሳለፍነው ሳምንት እንግዲህ የደረሰበት ችግር ነበር መሰለኝ አይደል ያው እስኪ አስታውሰኝ ምንድነው የተፈጠረው ንብረት እግዚአብሔር ይመስገን ፖሊስን ሊወክሉ የማይችሉ ሁለት ፖሊሶች ደበደቡ እሺ የት እንዴት ቦታው ወደ ሲቪል ሰርቪስ ኖክ ማደያ አጠገብ ነው አጋጣሚ አንድ የሆነ መኪና የኔን መኪና ጫራ አድርጎ አልፎ ማለት ለማምለጥ ሞክሮ ነበር እጄ ቀድሜ የደረስኩበት እሺ ከዛ ከሱ ጋር ትንሽ አተካራ ውስጥ ገባንና ያው ሰው ገባና ክራውድ ስለነበረ ሰው መሀል ላይ ገብቶ በቃ ከንወዳለን ይቅርታ አድርጉለት ምናምን አሉ እኔም የልጁ ነገር አናዶኝ ስለነበረ የተወሰነ ግፍል ብዬ ያው ይቅርታ አደረኩኝና መሀል መንገድ ላይ መኪናዬ ስለነበረ ገብቼ መኪናዬን ላስነሳስል አንድ ዝም ብሎ ሲያየ የነበረ ፖሊስ ነበረ ውጣ ምናምን አይነት ነገር ብሎ በጣም ተቆጣኝ ታዲያ ምን ያስቆጣሃል ምን ያስጨዋል ስለው በቃ ማለት እንደ መደፈር ቆጠረውና ምንም ክፉ ቃል አልተናገርኩም ብዙ እማኞች ምስክሮች ነበሩ መጣና መኪናዬን ከፈተው እዛው መሀል መንገድ ላይ ማለት ነው መኪናዬን አትክፈት ስለው ጭራሽና እንደውም ትወርዳለህ ብሎ ወጥተና ወረደኝ ከዛ እንደውም የሆኑ ወጣቶች አንዳንድ ጊዜ ታዋቂ ሰዎች ባለስልጣናት ዘነኞች ሆነው ለህግ አስከባሪዎች የበላይነትን ለማሳየት አልገዛም የሚሉ ምናምን ያጋጥማሉና እንደዛ መስሎት አንድ ወጣት እንደውም እኔን ሊጣላ ያካብዳል እንዴ ገና ለገና ታዋቂ ነኝ ብሎ ከሚል መነሻ ሊጣላ የተዘጋጀ ወጣት ነበር መጨረሻ ላይ የኔ ምስክር የሆነ ማለት ነው እሺ እና አወረደኝና ከዛ በኋላ መሀል መንገድ ላይ መኪናው ቆመ ረጅም ሰዓት እያንገላታ ወደ የሆነ አቋራጭ ላይ የሆነ ወሰደኝና ርቀትም የለውም እዛ የሆነ ኮንስል ዳር ላይ አወጣኝና ገና ወሬን ሳልጨርስ በጣም የሚገርመው እዛ አንደኛው ፖሊስ አባሉን ጠራው ከዛ ምን እንደሆነ ሳያጣራውላ በቃ ምንም ቋንቋ የማይገልጸው ሁኔታ ዱላ ጀምሩ እኔ በፍጹም አንደኛ እኔ መታለው ብዬ እንኳን ከህግ አስከባሪ ፖሊስ ጋር ቀርቶ የሰፈር ልጅ የሆነ ወጣት ጋር ተውተው ብዬ መሀል ላይ ገብቼ እናገራለሁ ብዬ ማስብ እንጂ መታለው ብዬ አላስብ ነበር ቆይ አንተን ለመደብደብ ዝም ብለው ተነሳሱ ምንድነው ምክንያቱም የነሱን ብቻ ነው እየነገርከኝ ያለው ባንተ በኩልስ ምን ነበር ለዛ ነገር የሚያበቃ ነገር በእኔ በኩል እንደውም እኔ ጥሩ ሰው ነኝ ብዬ ራሴን ፕሮሞት ማድረግ ሰው አይደለሁም ግን የዛን ቀለታ እንዳትነካይ ነው ጥያቄ ነበር እንዳትነካይ በህግ አምላክ መሄድ ያለብኝ ቦታ ሄዳለሁ ማለት ያለብኝ እንላለሁ ከዛ ውጪ እኔን መንካት አትችልም አትንካይ ነው ከዚህ ውጪ ኢቭን ኃይለ ቃሉላ አልነበረኝም ቅድም እንዳልኩ አንዱ ልጅ ማለት ነው እኔን ሲከታተል የነበረው ታዋቂነትን ተጠቅሜ ምናምን ነገር የህግ አስከባሪዎችን የማናነቅ የማጣጣል መስሎት ነበር እንደውም እሱ ሊጣላኝ የነበረው ማለት ነው መጨረሻ ላይ ለእኔ ሲነግረኝ ማለት ነው እሺ እኔ ግን በቃ ደንግጬ ነበር እንዴ ምንድነው ይሄን ያለ በጣም ወደ ጸብ የሚያስኬድ ወደ ቁጣና ወደ እርምጃ የሚያስኬድ ምን መሳሪያው አቀባብሏል በነገራችን ላይ ጨርሰዋል ዞር በሉ ምናምን ሁላ ብሎ ነበርላ ወሰና በጣም ደንግጬ ነበረ ከዛ በኋላ በምን እንደመቱኝ ሁላ አላውቅም በቃ እዚህ ወደ የደረት ኤሪያ ላይ እስካሁን ሆስፒታል ነበርኩ በነገራችን ላይ ወደኩኝ ያው ባለሙያዎችም ጠራሁኝ ሰዎችም መጡልኝ በነገራችን ላይ የህዳሴው ግድብ የህፃናት የስዕል ውድድር ማስታወቂያ ላይ ነበር የሰራሁትና የዛ የሽልማቱን ፕሮግራም ልመራ ከረጅም ጊዜ በፊት የተያዘ ቀጠሮ ነበር ወደዛው እየሄድኩ ነበር ሰብሰ ከዛ መድረኩን መምራት አልችልም ብዬ ምናምን አስደወልኩኝ እና በጣም ደነገጥኩ አፈርኩም ጭምር ከዱላው ይልቅ በጣም የጎዳኝ እንደዚህ የሚወድ ሰው ፊት ተመተህ እየተንከባለልክ እንትን ማለት በጣም ሞራል ይነካል ከዛ በኋላ ጉዳዩን ወደ ህግ ወሰድከው አዎ ሄድን በቃ ሌሎች አባሎችም መጡ የኔም ደግሞ ህግ ባለሙያዎችም ጭምር መጡ ምናምን አንድ ላይ ተያይዘን ጣቢያ ሄድን በሙሉ ዛን ጣቢያ ላይ የነበሩ ሰዎች አዝነዋል እንግዲህ ሁለት አይነት ፖሊስ ነው ያለን ማለት ነው አንደኛ ለህዝቡ በጣም የሚቆረቆር እንደዚህ አይነት አደጋ ሲደርስ የሚያዝን
ፕሮቴክት የሚያደርግ ፖሊስ አለን። ደግሞ እንደዚህ በፖሊስ መካከል ውስጥ ደግሞ ተሰክስገው ደግሞ እንደዚህ አይነት ክፍተትና ችግር የሚፈጥሩ ሰዎች አሉ። ይህንን ሳልፈራ ነው የምናገረው። ስለዚህ እነዚህ ፖሊስን አይወክሉም። የእውነቴን ነው የምናገረው። ይሄ ስብከት ወይም ሌላ ፖለቲካ አይደለም። አዝኛለሁ በጣም። ያው እነሱ አሁን በህግ ስር ነው ያሉት። አሁን 2 ናቸውና ታስረዋል ሁለቱም። ከዛ በኋላ ወደ ሆስፒታል እንደሄድክ ሰማው። እንደውም የሚያስታምሙ ብዙ ሰዎች እንደተከተሉ ሁሉ ሰማው። አዎ ያው ኮሜዲያኖቹ በሙሉ በጣም እኔ ወንድሞቼ ናቸው። እነ ፍልፍሉ፣ እነ ደምሴ፣ እነ አሰፋ ተገኝ፣ እነ ኮሜዲያን ስንታየው፣ እሺ እነ ጥላሁን ጉግሳም ሁሉ በቃ በሙሉ ኦልሞስት በቅርቤ የነበሩ አርቲስቶች በሙሉ መጥተዋል። ያንተን ሕክምና ካጣደፉት መሀል ለየት ያለ ነገር ሁሉ ተከስቶ ነበር ሲሉኝ ነበር። እንትን ነው ይሄ ደረቴ አካባቢ ስለመታኝ ስስቅ ስተነፍስ ትንሽ ውጋት ነገር ነበረው። አሁንም ትንሽ የተወሰነ ይሰማኛል እና ፍልፍሉ መጣ ዘግይቶ በጣም ደንግጦ ምናምን መጣና ሄደ ዶክተሩን በቃ አደናግጦ ይዞት ወጣና የመኪና አደጋ ምናምን የመሰለው ዶክተሩ የት አለ በሽተኛው ሲባል እኔ ኖርማል ቁሜ ነው የምሄደው ግን በቃ ውጋት አለኝ ምናምን ይዘውኝ ገቡና ከዛ እኔን አስቀድሞ አስገብቶኝ የሆነ ስራ ነበረበት። ያው አመት ባል ሰሞን ያው አርቲስትና ዶሮ የአመት ባል ጊዜ አይደል ውድ እሺ እና ፍልፍሉ ስራ ነበረው እና እኔን አስገብቶኝ ሄደና ሲሄድ በቃ ለንቦ ውለት አድርጌለታለሁና ፌቨር ስላደረኩለት ንገሩታል። ከዛ ምንድነው ያደረክለት ሲባል ስቱል ሰጥቼለታለሁና ሰገራና ሽንት ሰጥቼለታለሁ በቃ ንገሩታ። ይሄ በውክልና ደስ ይላል። አዎ በጣም ደስ ይላል። በነገራችን ላይ አላመኑም ሙላ። እኔ በጣም ያፈርኩት ምን እንደሆነ ታውቃለህ? አልመታነውም ሙላ አሉ። እነዚህ ሰዎች እኔን እንደዚህ ሽምጥጥ ካደረጉ ነገ ምንድን ነው የሚያደርጉት ብዬ ነው ያሰብኩት። ግን ደስ የሚል ደግሞ በጣም እዚህ ላይ እውቅና ሊሰጥ የሚገባው ነገር ለህዝቡ ነው። ህዝቡ በጣም ጨዋነት በተሞላው ሁኔታ እኔን የትም የማላውቃቸው ልጆች የትም የማላውቃቸው ማለት እነሱ በቴሌቪዥን ቢያውቁኝም ኢቭን ታዋቂ ስለሆንኩ ብቻ ሳይሆን ስብዕና ብቻ ይዟቸው ማለት ነው ለ4 ሰዓት ለ3 ሰዓት ያህል አብረው ቁጭ ብለው ምስክርነት ማለት ነው ያለውን ነገር ነው እንመሰክራለን አይተናል ብለው ማለት ነው የትም የማላውቃቸው ሰዎች ከጎኔ የነበሩትና እንደዚህ ከአመጽ ውጪ በሆነ መልኩ መብትን ለማስከበር ሰዎች እንደዚህ በምስክርነት ተበዳይን አብረው መሆን ማለት በጣም ትልቅ ደስ የሚል ነገር ነው። ምክንያቱም ትቸገራለህ ብዙ ጊዜ እንደዚህ ሰድቦኛል አልሰደበኝም፣ መቶኛል አልመታኝም፣ እሺ ማን ነበር በሚባልበት ሰዓት ላይ ምስክር እየተባለ ብዙ ነገሮች ተድበስብሰው ይቀራሉና ሰዎቹ ጊዜያቸውንና ሰዓታቸውን ማለት ጊዜ ገንዘብ ነው በተለያየ ህይወት ነውና ያንን መስዋዕት አድርገው ለምስክርነት ረጅም ሰዓት ታግሰው አብረው ነው የነበሩትና የኢትዮጵያን ህዝብ ማመስገን እፈልጋለሁ። ኢቭን የሰራው ስራ ራሱ ክፍያ ይሄ እንደሆነ ነው ማስበውና ለማንም ሰው እቺ ታዋቂነት አርቲስትነት የምትባለው ነገር ትቀር ምንም አይደለም። ግን ለማንም ሰው ለእንደዚህ ለተበዳይ ሰው አብሮ ከጎን ሆኖ ህግን የማስከበር ስራ በጋራ መሆን በጣም ነው ደስ የሚለውና ማንም ከህግ በላይ መሆን የሚችል የለም ማንም ሰው ማለት ነውና ተበዳዮችም ጭምር ዋጋ ያስከፍላል አውቀዋለሁ። ጊዜ፣ ገንዘብ፣ የተለየ መስዋዕትነትም ሊያስከፍል ይችላል። ግን እንደዚህ አድርጎ የህግን የበላይነት ማሳየት በጣም ይቻላል እና ከዛ ውጭ ደግሞ ፖሊስ የስራ አመራሮች ከኮሚሽነሩ ጀምሮ ብዙዎቹ በጣም ማመስገን እፈልጋለሁ። ከዱላ ውጪ ስነ ልቦናው ችግር በጣም ከባድ ነበርና በደንብ ትሪት አድርገውኛል። ከዛ ውጪ ያለውን ነገር ህግ ነው የያዘው። ህግ ስለያዘ ጉዳይ እነሱ በዳይ ናቸው ተበዳይ ናቸው ምናምን ፍርድ ምናምን የሚባለውን ነገር ጊዜና ህግ የሚፈታው ነው። እኔም አላረፍኩም። ምክንያቱም በቃ አለቀ። እንደዚህ አይነት ነገር ከሆነ ነገ በሌላ ላይ ነው በወንድሞቻችን ላይ በእህቶቻችን ላይ እንደዚህ አፍር ያደርጋል። ሲጀመር ፖሊስን በምንም ታምር አይወክልም እነዚህ ሰዎች ለኔ። ምክንያቱም እዛ ጋር ሂጅ ህጉን ሊያስከብርልኝ እነሱን በቁጥጥር ስር ያዋላቸው ማን ነው? ፖሊስ አይደለ? ስለዚህ እዛ ጋር ያለ ፖሊስና እዚህ ጋር ደግሞ ህግን የሚጥስ ፖሊስ አትለውም እዚህ ጋር ያለውን ማለት ነው። ስለዚህ ይሄን ይመስላል። ሰይፍሳ በጣም ከልብ አመሰግናለሁ። መልካም ምሽት ተመኝቼልሃለሁ። ከንብረት ከቤቶች ባባይ ቻው። እሺ ሰይፍሳ አመሰግናለሁ። ይህን ይመስል ነበር እንግዲህ የመጀመሪያ ወሬያችን። የቤቶች ድራማ መሪ ተዋናይ ወከን ያው ንብረት በ2 ፖሊሶች ተደበደብኩ ነው የሚለው
አጋጣሚ በጣም አሳዛኝ አጋጣሚ ነው ግን ራሱ ወይም ንብረት መልሱንም ራሱ ሰጥቶታል እዛው ላይ እየመለሰም ሄደው ለጥያቄዎቹ በተለይ ያው ሁሉም ፖሊስን ያወክሉም ነው ዩኒፎርም እስከለበሱ ድረስ ግን ፖሊስን ነው የሚወክሉት ስለዚህ በሚሰማሩበት ሙያ ላይ ሁሉ የምትወክለው ነገር ተቋምህን እስከሆነ ድረስ እንግዲህ በዛው ልክ ደግሞ ጥሩና ጨዋ ፖሊሶች ደግሞ እነዛኞቹ ጥሩ ያሉትን ፖሊሶች በቁጥጥር ስር አውለውልኛል የሚልም ነገር ምላሽ ሰጥቷልና አዲስ አበባ ፖሊስ ወይም ፌደራል ፖሊስ እንግዲህ ምላሽ ሰጥቷል ብለን ተስፋ እናደርጋለን በጉዳዩ ላይ እንግዲህ የመጀመሪያው ወሬያችን ይሄ ነው niletube.net